ሰላም ፋሲካዎች ነን። ዛሬ በልጆቻችሁ ላይ ለሚደርስ ድንገተኛ አደጋ ምን አይነት የመጀመሪያ ደረጃ እርዳታዎች እንደምትሰጡ እናያለን። ምግብ ቶሎ ቶሎ በሚበሉበት ጊዜ እንዲሁም ደግሞ ትንንሽ መጫወቻዎችን ወደ አፋቸው በሚከቱበት ጊዜ የሚፈጠረው ቾኪንግ ወይም መታነቅ በሚፈጠር ጊዜ የምንጠቀመው መፍትሄ ይህንን ይመስላል። ከ1 ዓመት በታች ለሆኑ ህጻናት እዚህ ቪዲዮ ላይ በምትመለከቱት መንገድ ማገዝ ትችላላችሁ። ነገር ግን ጀርባቸውን በምትመቱበት ጊዜ አላስፈላጊ ኃይል መጠቀም የለባችሁ። ከ1 ዓመት በላይ ለሆኑ ህጻናት ደግሞ በየእድሜያቸውና በፊዚካል አፒራንሳቸው ላይ ዲፔንድ በማድረግ ይሄኛውን መፍትሄ መጠቀም እንችላለን። በቀጣይ የምናየው ልጆች ላይ ድንገተኛ የሆነ የሙቀት መጠን መጨመር ሲከሰት ምን ማድረግ እንደምንችል ነው። የሰውነታችን ኖርማል የሙቀት መጠን የሚባለው ከ36.5 እስከ 37.5 ሲሆን ከ37.5 እስከ 38 በሚሆኑበት ጊዜ ልጆቻችን በቤት ውስጥ ምን ማድረግ አለብን የሚለውን ስናይ ወደ ኳይት ኤሪያ ወስደን ኤክሰሲቭ ልብስ ካላቸው እሱን በማውለቅ ቴምፕሬቸራቸውን በመለካት አጠገባችን ንጹህ ጎዝ ወይም ኮተን ካለ ውሃ በመንከር አንገታቸውና የደረታቸው አካባቢ በማስቀመጥ ሙቀታቸውን ኮንትሮል ለማድረግ መሞከር እንችላለን። ነገር ግን ከ38.5 በላይ ከሆነ በአቅራቢያ ወደሚገኝ የህክምና ባለሙያ መሄድ አለብን። ሌላኛው ብዙ ወላጆች የሚቸገሩበትና በቤት ውስጥ ሊያጋጥም የሚችል አደጋ እንደ ጋዝ፣ ላርጎ፣ በረኪናና የመሳሰሉት ለምግብነትና ለመጠጥነት የማይውሉ ነገሮችን በሚወስዱበት ጊዜ የሚፈጠር ፖይዝኒንግ ወይም መመረዝ ነው። ይህ አደጋ በሚከሰትበት ጊዜ በተለምዶ ወላጆች የምናደርጋቸው ነገር ግን የማይፈቀዱ መፍትሄ መሳዮች አሉ። የመጀመሪያው ውሃ መስጠት፣ ሁለተኛው ወተት መስጠት፣ ሶስተኛ ደግሞ እንዲያስታውኩ ማበረታታት ናቸው። ከዚህ ይልቅ የጠጡትን ነገር በመያዝ ቮሚት ከማድረጋቸው በፊት በአቅራቢያችሁ ወደሚገኝ የህክምና ተቋም በመውሰድ አስፈላጊውን የህክምና እገዛ እንዲያገኙ ነው ማድረግ ያለባችሁ።